ጠላታችሁ በኢየሱስም እንደ ድንጋይ ቀዝቅዞ ዝም ይበል። ሟርተኛ ምቀኛ ነገርህን የሚያደክም ተንኮለኛ እንደ እግዚአብሔር ነብይ ተነብያለሁ በኢየሱስም ዝም ይበል። እዚህ ቤት ዛሬ የመጣችሁ እግዚአብሔር ስለ ትዳሬ እንዲነቃ፣ ስለ ስራዬ እንዲነቃ፣ ስለ ጤናዬ እንዲነቃ፣ ስለሚሄድባቸው ስለምጓዛቸው ጉዞዎች እግዚአብሔር እንዲነቃ ፈልጋል። እግዚአብሔር ስለኔ እንዲነሳ ፈልጋል። እንዲዋጋ ፈልጋል። እግዚአብሔርን እጁ ማየት ፈልጋል እያላችሁ እየተከራከራችሁ የመጣችሁ ሰዎች ካላችሁ ለእናንተ መልእክት ነው። ጌታ ዛሬ ይነቃል። ከማደሪያው ስላንተ ይነሳል። አንድ ትንቢት ልንገርሽ እናቴ፣ እግዚአብሔር ሲነቃ በፊቱ የሚቆም የለም። እግዚአብሔር ሲነቃ ከፊቱ የሚከራከር የለም። ጠላቶችሽን በኢየሱስም ይበትናቸዋል። በመስሪያ ቤት በለኝ፣ በስራ ቦታ በለኝ፣ በምታገለግልበት አካባቢ የተነሳብን ንፋስ ካለ እመነኝ፣ እግዚአብሔር ዛሬ ስላንተ ይነቃል። እግዚአብሔር እስኪነቃ ሁሉም እንደፈለገ እላያችን ላይ ሊያጓራ ይችላል፣ ሊያስፈራራን ይችላል። እላያችን ላይ የተከፈቱ እንደ መቃብር የተከፈቱ አፎች፣ እንደ መቃብር የተከፈቱ ጉድጓዶች ዛሬ በኢየሱስም ይደፈናሉ። ዛሬ በኢየሱስም ጸጥ ይላሉ። ዛሬ በኢየሱስም ዘም ይላሉ። ሰፈር ላይ ያለ ፈልፈላ፣ ደጋሚ፣ አስማተኛ፣ ሞትን የሚጠብቅ ውርደትን የሚጠብቅ ኪሳራህን የሚጠብቅ ዛሬ ተነብያለሁ በጌታ በኢየሱስም ዝም ይላል። ለምን ከተባለ እግዚአብሔር ከተቀደሰው ማደሪያው ተነስቷል፣ ነቅቷልና። እኔ ዛሬ ማዕበል የተፈራረቀበት፣ ወጀብ የተፈራረቀበት፣ ውጊያ የተፈራረቀበት ለአንድ ሰው አደገኛ መከራ ውስጥ ሆኜ ነው የመጣሁት የሚለኝ በዚህ 3 ቀን ውስጥ አስቸኳይ ትንቢት ስማኝ። እግዚአብሔር ስላንተ በጓደኞች፣ በወዳጆች፣ በእውነት በቤተሰቦች እንደዚሁ በሰፈር እግዚአብሔር ሊዋጋልህ ይነሳል። እግዚአብሔር እንዲህ አለ፣ በሰፈሩ በከተማ ባለህበት መንደር እግዚአብሔር እንዲህ ይላል፣ ብልጫ ሰጥሃለሁ አለ። ዘራፍ እግዚአብሔር ብልጫ ይሰጥሻል። ምንድነው ዛሬ ህይወታችሁ ውስጥ የተነሳ ንፋስ? ምንድነው ትዳርሽ ውስጥ የተነሳ ማዕበል? ስራችሁ ውስጥ የተነሳ ማዕበል? የትኛውም ሀገር ኑሩ፣ የትኛውም ከተማ ኑሩ፣ የተነሳ ማዕበል እግዚአብሔር እስኪነሳ ነው። ሰፈር ሳትቀይር፣ ከተማ ሳትቀይር፣ ቤት ሳትቀይር፣ ቀበሌው ሳትቀይር፣ መታወቂያን ሳትቀይር እግዚአብሔር ተአምራት ይጀምራል። ወደ ሌላኛው ታንኳ ወርዶ ገቡ አይልም። እሷ ታንኳስ ውሃ እያስገባች ያለችው ታንኳስ ብድግ አለና እንዲህ አለ፣ ጸጥ ዝም በል አለ። አባት ሕፃንን እንደሚገስጽ ይላል። ጌታ ኢየሱስ ተነሳና ማዕበሉ ምን አደረገ ይላል? ጸጥ ረጭ አደረገው። ከዚህ ቤት እግራችን ሳይወጣ የሆነ ነገር ጸጥ ይላል። ዛሬ ስለ ትዳራችሁ፣ ስለ ስራችሁ፣ ስለ ጤናችሁ፣ ስለምትጓዙበት ስላቀዳችሁት ፕሮግራሞቻችሁ ሁሉ በዚህ ሳምንት ውስጥ እግዚአብሔር ስላንተና ስለኔ ጉዳይ ይነቃል። በሰልፍና በጦርነት ብዛት እያጉረመረማችሁ ተብረክርካችሁ የገባችሁ በተለያየ አይነት ተግዳሮት ውስጥ ያላችሁ ጎልያድ ስዝት የነበረው ዳዊት ሲመጣ ከዛ በኋላ መለፍለፍ አልቻለ። የእስራኤልን ተግዳሮትን ከጣለ በኋላ በፍልስጤማውያን ሰፈር ታላቅ ጸጥታ ሆነ። ዋናቸው በሞተ ጊዜ ሌሎቹ ጥሎ ሄዱ ይላል። ዛሬ ከቤታችን ላይ ከላይፋችን ላይ ከኛ ከሆነው ነገር ላይ ጎልያድ የሚዝትብንን እግዚአብሔር ተነስቶ ዛሬ ይጥለዋል። ዛሬ እንዲህ ብዬ ልጸልይ ይላል። ጀርባ ሰጥተው የሄዱ እግዚአብሔር ስለሚነቃ በሙሉ ኃይላቸው ይመለሳል። ጀርባ የሰጡ ፊት ያጠቆሩ ያከሰከሱላ እግዚአብሔር ወደ አንቺ ዞር ሲል መደወል ይጀምራሉ፣ መፈለግ ይጀምራሉ፣ እስከ ቤት መጥቶ ማንኳኳት ይጀምራሉ። ዛሬ እተነብያለሁ በጌታ በኢየሱስም በዚህ ሳምንት እግዚአብሔር ውጤቱን ይቀይርላችሁ።